Turkey and Paris, but I was wrong actually. It's more than that. I tried to read. Originally it was from indigenous people back in those days in the 18th or 16th century. There was feeding a family. Since Turkey is a large portion, fed all family and friends. They start a celebration after they harvest. Yeah, that's the starting point, I believe. I tried to read about it. So happy Thanksgiving again. So this is really a nice holiday, you know. Some of you celebrate Thanksgiving. በጣም ሀሳቡ ደስ ስለሚል ሁላችንም የምናከብረው ክፋት የለውም። ቴንክስጊቪንግ እኔ የመሰለኝ ነጮቹ ተሰባስበው ተርኪ ኩክ አድርገው ፋሚሊ ፍሬንድስ ጌት ቱጌዘር ይበላሉ፣ ይጠጣሉ ነበር ይመስለኝ። ከዛ ይዘለላል መሰለኝ። አሚን ዲስ ዴይዝ እንደዛ ነው በእርግጥም። ምክንያቱም ባክ ኢን ዞዝ ዴይዝ ግን ኢንዲጂነስ ፒፕል እዚህ የመጀመሪያዎቹ ኢንዲጂነስ በሌላ ስም ልጠራቸው አልፈልግም። ፎርማል ወይ የሚጠሩት ኢንዲጂነስ ተብለው ነው። አሁን ድሮ እንደምታውቁት የእነሱ ነበረ ሀገሩ ማለት ነው። ይሄና አሜሪካ የእነሱ ነበረ ኦሪጂናሊ። ያው ከዛን ዋይት ፎክስ ከዩሮፕ ምናምን እየመጡ ቴክ ኦቨር አይ ገስ ወሰዱት ሀገራቸው። ሰለል ቤት ፖለቲክሱ ስላለው ዲቴል ማውራት አልፈልግም። ኤኒዌይስ የኢንዲጂነሶች ነበረ ይሄ ካልቸር ማለት ነው። ባክ ኢን ዞስ ዴይዝ ለሰሩት ላበቀሉት እህል እያመሰገኑ ይበላሉ ማለት ነው። ለዘሩት ለበቀለው ልክ እንደ እኛ ሀገር ባይዘዌ ሀሳቡ በጣም ይመሳሰላል ከእንትን ጋር። አሁን ቅርብ ጊዜ የተከበረው ምንድነው የኢሬቻ በዓል ጋራ በጣም ተመሳሳይነት አለውና በጣም ነው የደነቀኝ። እኔ ግን የእውነት ለመናገር ማለት ነው ምንድነው ስለሰጠን እናመሰግናለን ብለው ስለተሰጣቸው ነገር የሚያመሰግኑበት በዓል ነው። አይገርማችሁ? እና አሁን የኢሬቻንም ላነብ እንደሞከርኩት ልሰማ እንደሞከርኩት ድሮ የነበረኝ አመለካከትና አሁን በጣም ይለያያል። እና የእውነትም ስለተሰጣቸው ነገር ያመረቱትን አንድ ላይ ምንድነው እየተገባበዙ ያመረቱትን ቅቤ፣ ወተት፣ ማር፣ እህል ምናምን ያመረቱትን እርስ በርሳቸው እየተገባበዙ የሚያመሰግኑበት ስለተሰጣቸው የሚያመሰግኑበት እንደማለት ነው። እና በጣም ተመሳሰለብኝ ከዚህ ከቴንክስጊቪንግ ጋራ ማለት ነው። የሚገርማችሁ አሁን ዚስ ዴይዝ በእርግጥ እንደዛ ላያከብር ይችላል። የሚያከብረው ሰው ዝም ብሎ ራንደምሊ ነው የሚያከብረው ማለት ነው። ኢንክሉዲንግ እኔ የሁሉ አመት ስኖር ቴንክስጊቪንግ እኔ የሚመስለኝ በቃ ዝም ብሎ ተሰባስቦ መብላት መጠጣት ነው። ግን እኔ ታይትሉ በጣም ፋሲኔት ስለሚያደርገኝ ብናከብረው መጥፎ አይደለም አልኩኝ። ግን ከዛም በላይ ነበረ ሲጀመር ማለት ነው። እና